ምክንያትሽ ምንድነው? ምክንያት አንደኛው ካሁን በፊት አስቀብሬው በየአመቱ የምትከፍለው ግብር አለ። ያንን መክፈል ሲያቅተኝ ቆፍሬ ያስወጣሁት እና አመዱን እንትን አጽሙን አቃጥዬ ወደ አመድ ቀይሮ በሆነ ነገር ቋጥረው ሰጡኝ። ተቀመጠ። ሲጀመር ቤቱ ነው፣ ምን ችግር አለ? ደግሞ እዳ አለበት። የምን እዳ? እንዳለ ስራ ሳይሰራ እንዳንተ ቁጭ ብሎ ስንት ብሬን ቦዝብዞታል መሰል እዳ እና ቁም ነገር ነው። የልጅ አባት አይደለ ሄሊ? ናይ የልጅ አባት አይደል? ኦኬ። ላስወጣው ስል ሳሳያቸው ነበር። ላስወጣው ነው እንደዚህ ነው ችግር ገጥሞኝ ነው ብዬ ያኔ በጣም ብዙ አንድ የሚከፈል አይደለም ወይ? ስለዚህ ሁሉ ጊዜ በአመት የሚከፈል አይ በየአመቱ እኮ ውጭ ሀገር ሰው ቀብር አይ ነው እኮ ብር ይከፈላል። የግብር መሬት ይከፈላል። ለአንዴ አይደለም ሁሉ ጊዜ በአመት መክፈል አለብሽ። ያንን መክፈል አቃተኝ። ከዛን ሳስበው እንደገና ደግሞ ስራ እንኳን ያልሰራ ሰውዬ ለሱ ደግሞ በየአመቱ እንዴት ነው እኔ ብር የምከፍልልኝ? ሄሊ አበሻ ነበረ ግን ይቅርታ ሟቹ አበሻ ከሆነ ማለት ቤተሰብ የለውም፣ አይፈልጉትም። አንድ ጊዜ ወንድሙ እኮ ወጥቶ ሲጮው ነበር። ናና አቅም ካለ ከመጮት በፊት ናና አመዱ ውሰድ ደግሞ ብሬን ክፈል አልኩት። ሲጀምር ገና መጀመሪያ ሳስቀብር የመሬቱ ትኩስ ስንት ብር ነው የከፈልኩት? ስራ አንድ ቀንም ሰርቶ የማያውቅ ሰው በየጊዜው ብር ልክፈልለት? አቅም አለኝ ያለ ምናምን መጥተው ብሩን ከፍለው አመዱን ይውሰድ። ሲፈልግ በለክቶ ሲፈልግ አስመዝኖ መውሰድ ይችላል። እኔ በቂ መልስ ተመልሶልኛል። እንግዲህ ቤተሰብ ነኝ የሚል ሰው ካሳው አንተና ላሳይ አመዱን እስቲ ያሳይኝ በእናትሽ። አይቻላቅም። እንዴት ነው? ዱቄት ነው ወይስ ኖርማል